ስመጣ አስታውሳለሁ በእግሯ ወንከር ትላለች ወይ አመት ከ4 ወር ወይ አመት ከ6 ወር እንደዛ ነገር ናት ግን ትናንትና እዚህ ጋር ቁጭ ብላ ስለኔ ስታወራ በጣም ነው የከፋኝ ለምን ቦርሳ ተሸክም ከአረብ ሀገር መጥቼ ያስተማርኳት እህቴ ስለኔ ያንን ነገር ስታወራ እኔ በጣም ውስጤ በጣም ተከፍቷል ለምን ከሷ ጋር እንኳን አብረን አንኖርንም እኮ እኔ ውጪ ሆኜ ተወለደች ድጋሚ ሄጄ በ2010 ስመጣ ደግሞ ተወሰነች ጊዜ ነው አብረን ይኖር ነው አይደል ባህሬን እንኳን በደንብ አታውቀውም አይደለም ስለኔ ማጨስ ስለኔ እኔ በዚህቺ ህፃን እኔ እንግዲህ እኔ ወልዳት በቃ የኔ ልጅ ማለት ናት እቺ ልጅ ማለት እኔ ወልጄ ያሳደግኳት ልጅ ማለት ናት ለኔ ግን እዛ ጋር የሁሉንም እንግዲህ ያው ሁሉም ህዝብ አንድ ከዚህ አንድ እንዴት ሆኑ ምን ሆነው ምን ሁሉም አንድ መሆናቸው የሚታወቀው በዚህቺ ህፃን አንደበት እንኳን እንድትናገር ያደረጉ ታላላቆቹ አሉ እኔ ነኝ ታላቅ አይደለም የኔ ታናሽ ወንድም ያለ ህፃን ብዙ ጊዜ ያየውን እንትን ነው የሚናገረው ይባላል አይሞላም ይባላል በታሪክ እኔ ከሷ ጋር የተገናኘን እንግዲህ በ2010 ሰኔ መጣሁኝ ሰኔ ነሐሴ 21 ዳሩ በየትኛው ጊዜ ነው የኔን ባህሪ የምታቀው የት ቦታ ነው የምታቀው በአንድ ወር በሁለት ወር እኔ በጣም ነው የተሰማኝ በጣም በተለይ በሷ እኔ በጣም ተከፍቻለሁ ለምን እኔ ልጄ በቃ ልጄ ራሴ ልጅ እንደተናገረች ነው የቆጠርኩት ምክንያቱም እኔ ያሳደግኳት ናት ሌሎቹስ እንደው ውጭ ያለችውም ታቃለች አብራኝ ብዙ መከራ አሳልፋለች 100 ብር ስጪኝ ስላት ራሱ ያስወጥኝ ስልክ ነው የዘጋች አረብ ሀገር ግን እኔ ነኝ ወሰድኳት እስቲል እስካሁን የሷ ልጅ ያሳደጉን እኔ ነኝ ከነ ልጄ ተጣልኩት ገባ ህመሜን ታቃለች እሷንም አስወጥቷት እኮ የተወሰነ ጊዜ በማን ምክንያት ወጣች ስላት ባንቺ በእኔ ምክንያት ከሷ ጋር ተጣሚ ተብላ ማለት ግን ይሄ አይደለም እውነታው እሷው ልቧ ያውቀዋል ይሄንን ስለምታየው ማለት ነው ስትወጣ ተቀብዬ እኔ ነኝ የላኳት አረብ ሀገር ከቆላም ደግሞ ቀሚሷን አስቀምጣ ስትመጣ እኔ ነኝ ወሰድኳት ከባላ ተፋታ ህመሜን ታውቀዋለች ጭንቀቴን ታውቀዋለች ልጄ ጉድፈቻ ተሰጠ ሲባል እሱ ላይ ደውለ በጉቦም ቢሆን ልጇን እንመልስ ብለዋለች ለሱ ራሱ ማለት ነው ለኔም ብላኛለች ደውላ ማውራት አለብን እሱ ምን በወጣው ልጁ ይመለስ እስከዛሬ ተነበርሽ እኔ እኮ ልጄን ጉድፈቻ እኮ የሰጠሁት ታመሜ ነው የሚያነሳ ቤተሰብ ስለሌለ ነው በቃ ምሞት ነው መሰለኝ ይዛን ሰዓት ማለት ነው በጣም ራሴን እየሳትኩ ወድቅ ነበር ከውሳኔው በኋላ ማለት ነው እና በቃ ይሄ ልጅ ደናው እኔ እንግዲህ እንደዚህ በሞት ማን ነው የሚያነሳው በቃ እኔ በቁም ይያለው ልጄ ቦታ ያዝ ብዬ ነው እናት ማለት በቁም ይያለች ልጅ ማራቅ ማለት ከባድ ነው የሚያቃቋል እና በዚህ ልክ